የጎግል ጄሚናይ አፕሊኬሽን ስልካችሁ ላይ ከሌለ እንዲሁም ለማውረድ ፈልጋችሁ ፕላይ ስቶር ላይ ካጣችሁት ዛሬ በማሳያችሁ መንገድ የጎግል ጄሚናይ አፕሊኬሽንን ወደ ስልካችሁ ማውረድ ትችላላችሁ። እንግዲህ ከዚህ በፊት ስለ ጎግል ጄሚናይ ላይ የተጠቅማችሁ ሙዚቃ እንዴት እንደምትሰሩ እንዲሁም የተለያዩ ኤአይዎች እንዴት እንደምትሰሩ ብዙ ቪዲዮ ሰርቼላችሁ ነበረ። እዛ ላይ እንግዲህ ኮሜንት ላይ እንዴት እናወርደው ጄሚናይን ብላችሁ ጠይቃችሁ ነበረ። ስለዚህ እንዴት እንደምታወርዱት በዛሬው ቪዲዮ መፍትሄ ይዤላችሁ መጥቻለሁ ማለት ነው። ከዛ በፊት አሁን ይህን ቪዲዮ በምታዩበት ጊዜ ቻናሉን ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምለቀው ለእናንተ ጠቃሚና እጅግ አስፈላጊ የሆነ ቪዲዮ ሲለቀቅ አይደርሳችሁም። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦንላይን ማድረጋችሁን እንዳትረሱ ማለት ነው። እንግዲህ 93% የምትሆኑ ሰዎች ይህ ቻናል ላይ ሰብስክራይብ ሳታደርጉ ነው ቪዲዮዎችን የምትመለከቱት። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦንላይን ማድረጋችሁን እንዳትረሱ ማለት ነው። እንግዲህ በመጀመሪያ ወደ ፕላይ ስቶራችን እንሄዳለን። ከዛም ሰርች ማድረጊያው ላይ ጄሚናይ ብለን ሰርች እናደርጋለን ማለት ነው። ጄሚኒ ብለን ሰርች ስናደርግ እንደምታዩት አናገኘውም ማለት ነው፣ የለም። እንዲሁም ጄሚኒ ኤአይ ብለንም ሰርች ማድረግ እንችላለን፣ የለም። በምታዩት መልኩ አፕሊኬሽኑን ብንፈልግ አናገኘውም። ስለዚህ ለዚህም የምንጠቀመው አንድ አማራጭ ብቻ ነው ማለት ነው። ይህንን አማራጭ እንግዲህ ወደ ቴሌግራም እንሄዳለን። ከዛም እዚህ ሰርች ማድረጊያው ላይ ብለን ኃይሌ አይሳን ብለን ሰርች እናደርጋለን። ይህን እንግዲህ የኔ ቻናል ነው፣ ይሄ ላይ የምትመለከቱት እሱን ክሊክ አድርጋችሁ ትገባላችሁ። እንግዲህ ይህንን ሊንክ ለማግኘት እኔ በጣም ብዙ ለፍቼ ነው ያገኘሁት። ስለዚህ እዚህ ላይ በቀላሉ አስቀምጬላችኋለሁ። ቻናሉን ጆይን ካደረጋችሁ በኋላ እችን ሊንኳን ክሊክ እናደርጋታለን። ከዛም እንደምታዩት ወደ ፕላይ ስቶር በቀጥታ ይወስደናል ማለት ነው። እኔ እንግዲህ ስልኬ ሳምሰንግ ስለሆነ ሲመጣም ጄሚናይ አፕሊኬሽን አለው። ነገር ግን በሌሎች ስልኮችም በዚህ መልኩ ነው ያወረድኩት ማለት ነው። ሳምሰንግ ቢሆንና ራሱ ጋር ቢመጣ ራሱ እንዳያችሁት ቅድም የለም ጄሚናይ ብዬ ሰርች ሳደርግ። ስለዚህ እዚህ ጋር እንግዲህ በዚህ መልኩ አፕዴት እንዳደረግ ነው እኔ እንኳን የሚጠይቀኝ። እዚህ ላይ እንግዲህ ብዙዎቻችን የሚያጋጥመን ችግር እንደዚህ ራሱ ይሄን ትነኩና ከመጣ በኋላ የማይወርዱ ነው፣ ወይም በቀይ ጽሁፍ ዚስ ፎን ኖት ኮምፎርቴብል ምናምን የሚላችሁ ከሆነ ወይ ኖት ኮምፕሊት ምናምን የሚላችሁ ከሆነ እንዴት እንደምታስተካክሉ አሳያችኋለሁ። እንደዚህ ካላችሁ ወይም ደግሞ ዚስ ካንትሪ ኖት ኢሊጂብል ሊላችሁ ይችላል ማለት ነው፣ ሀገራችሁ ያላችሁበት። እንደዛ ካላችሁ ወደ ስልካችሁ አንድ ቪፒኤን ትሄዳላችሁ። ለምሳሌ ሴኩር ቪፒኤን አለላችሁ፣ እሱን ኮኔክት ታደርጋላችሁ፣ ወይ በዩኬ ወይ ባንዱ እንዲሁ ኖርማል ኮኔክት ታደርጋላችሁ። ከዛም ከዚህ ጋር ታጠፉትና ተመልሳችሁ ባሳየኋችሁ በሊንኳ በዝችው ትሄዳላችሁ ማለት ነው። ልክ እንደዚህ ያመጣላችኋል። እንደዚህ ሲያመጣ ከዛም እንደዚህም አምጥቶ እንድታወርዱ ይፈቅድላችኋል ማለት ነው። እንደገና እንደዛ ካልፈቀደላችሁ አፕ ምልክቱን እዚህ ጋር ትነኩታላችሁ፣ ወደ ሆም ይመልሳችኋል። ከዛ ከላይ ፕሮፋይላችሁን ትነካላችሁ። ከዛም ፕሮፋይላችሁን ከነካችሁ በኋላ ወርታች ዝቅ ስትሉ ሴቲንግስ የሚል ነገር አለ፣ እሱን ትነካላችሁ። በመቀጠልም እዚህ ላይ እንግዲህ ጀነራል የሚል ነገር አለ ላይ የመጀመሪያው፣ እሱን ዝቅ የምትለዋን ስትነኩ ከዛም እዚህ ላይ እንግዲህ አካውንት ኤንድ ዲቫይስ ፕሪፌሬንስ ብሎ እዚህ አካውንት ካንትሪ ሂስትሪ የሚል ነገር አለ። ቪፒኤን ካበራችሁ በኋላ ማለት ነው እንደነገርኳችሁ ይህን ትነካላችሁ። ከዛም እዚህ ላይ ኢትዮጵያ ብሎ ካንትሪ ኤንድ ፕሮፋይላችሁን አምጥቶታል ማለት ነው። ስለዚህ ወርታች ዝቅ ትሉና ሂስትሪ ላይ እዚህ ላይ ክሊር ዲቫይስ ሰርች ሂስትሪ የሚለውን ይህን ክሊክ ታደረጉና ክሊር ሂስትሪ የምትለዋን ነክታችሁ ክሊር ታደረጉለታላችሁ ማለት ነው። ምክንያቱም ከዚህ በፊት ኢትዮጵያ ሆናችሁ ሰርች የምታደረጉትን ራሱ ዲቴክት ስለሚያደርግ ኢትዮጵያ እንደሆናችሁ ስለሆነ የሚያውቅ ማለት ነው። ከዛም ይሄን ካደረጋችሁ በኋላ አሁንም እንደዚህ ትወጣላችሁ። ከዛ ይቺን ሊንኳን አንዴ ስትነኳት ይወስዳችኋል። በቀጥታ ዳውንሎድ ማድረግ ትችላላችሁ። እኔ አፕዴት ስላደረኩት አፕዴት አድርገዋለሁ ማለት ነው። በዚህ መልኩ መጠቀም ትችላላችሁ ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። እንደጠቀማችሁ የቪዲዮ እርግጠኛ ነኝ። ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቱን ኦንላይን ማድረግ ሁሌም የሚለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እንደምታዩት እኔ አፕዴት አድርጌ ጨርሻለሁ ማለት ነው። በዚህ መልኩ መጠቀም ትችላላችሁ።